በብልጽግናው ሰራዊትና በፋኖ መካከል በጎጃም ውስጥ ከባድ ትንቅንቅ በቀጠለበት በዚህ ሰዓት የምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ በሺዎች የሚቆጠሩ አዳዲስ የብልጽግና ወታደሮችን በብር ሸለቆ ላይ ማስመረቃቸው ተሰምቷል። ጄኔራሉ ለአዲስ ወታደሮቻቸው ጠላት እጁ ተቆርጧል ብለዋል። ታዛቢዎች ግን ጄኔራሉ በኢትዮጵያ ወጣት ህይወት ላይ መቀለድ ጀምረዋል ሲሉ አጣጥለዋቸዋል። ጄኔራሉ የኢትዮጵያን ወጣት ወደ አማራ ክልል በተከታታይ በማስገባት ወንድም ከወንድሙ ጋር ማባለታቸውን እንዲያቆሙ ተጠይቀዋል። ቀዳሚው መረጃችን ነው። የብልጽግናው መሪ አብይ አህመድ የደህንነት ተቋሙንና ወታደራዊ ኃይሉን በከፍተኛ ሁኔታ ለሚያምኗቸው ሰዎች መስጠታቸውን አፍሪካ ኢንተለጀንስ ዘግቧል። አብይ አህመድ እርምጃውን ለመውሰድ የተገደዱት ከሱዳን እስከ ኤርትራ ከውስጥ ደግሞ ከፋኖ እስከ ኦነግ ድረስ ጠላቶቻቸው ስለተነሱባቸው ነው ሲል ጣቢያው አትቷል። የፖለቲካ ሊቃውንት አሁን በአብይ አህመድ ላይ የተነሱት የብልጽግና ተቀናቃኞች ስልጣን መያዛቸው የሚቀር አይሆንም፣ ቀጣይ የሀገሪቱ ፈንታ ላይ ግን አሁንም ጥያቄ ይዘው መጥተዋል። አብይ አህመድን ለመሸኘት የተሰባሰቡት ኃይሎች በድረ አብይ አህመድ ወቅት የሚያሰባስባቸው የጋራ ጉዳይ ሊኖራቸው እንደሚገባም አስጠንቅቀዋል። ሌላኛው መረጃችን ነው። በደቡብ አፍሪካ በሁሉም ከተሞች ከባድ ውጥረት መከሰቱ ተነግሯል። የሀገሪቱ ፕሬዝዳንት ጦሩ በተጠንቀቅ እንዲቆም ያዘዙ ሲሆን ተቃውሞም በሁሉም ቦታ ቀጥሎ እንቅስቃሴዎች ተዘግተዋል። ስደተኞች አሁንም ፍርሃት ላይ ሲሆኑ ሀገራት ዜጎቻቸውን ማውጣት እንደቀጠሉ ታውቋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት ይጋብዘን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በጎጃም በብልጽግናው ሰራዊትና በፋኖ መካከል ከባድ ውጊያ እየተደረገ መሆኑ ታውቋል። የምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማም ትናንት ብር ሸለቆ ላይ ሌላ ዙር በርካታ ኢትዮጵያን በማሰልጠን ያስመረቁ ሲሆን በሺዎች የሚቆጠሩ እነዚህ አዳዲስ የብልጽግና ወታደሮች ወደ አማራ ክልል እንደሚገቡ ተሰምተዋል። በርካታ ዙር ወታደሮችን በተከታታይ በማስመረቅ የሚታወቀው ጄኔራል መሐመድ ተሰማም ለተመራቂዎቹ አይዟችሁ እጃቸው ተቆርጧል የሚል መልእክት አስተላልፈዋል። ጨርሰናቸዋል እጃቸው ተቆርጧል በሚል መልእክት የሚታወቁት ጄኔራል መሐመድ ተሰማም የትኛው ኃይል እጁ እንደተቆረጠ ግን ከመናገር ተቆጥበዋል። እንደሳቸው አባባል የብልጽግና ጠላት ከጥቅም ውጭ ከሆነ እነዚህ ወጣቶች ለምን ወደ እሳት ይላካሉ የሚል ጥያቄ በመነሳት ላይ ይገኛል። የብልጽግና ጄኔራሎች እርስ በርስ የሚሰጡት አስተያየት መጣረዝ የጀመረ ሲሆን ጄኔራል አለምሸት መከላከያ ቀውስ ውስጥ ገብቷል ሲሉ እነ ጄኔራል መሐመድ ተሰማ ደግሞ ድል አድርገናል ባይ ናቸው። ራሳቸው ግራ ገብቷቸው ሀገሪቱን ግራ የሚያካቡት እነዚህ ጄኔራሎች ፋኖን ማሸነፍ እንደማይችሉ እያወቁም ቢሆን ወጣቱን አሰልፈው ግባ ብለው በማለት ላይ ናቸው። ጄኔራል መሐመድ በተለይ ጎጃም ላይ ሰሞኑን ከፍተኛ ሽንፈት እንደተከናነቡ የሚነገር ሲሆን በአንዳንድ ቦታዎች ላይም ራሳቸው ሳይቀሩ አዋጋለሁ በማለት ሲጋብዙ እንደነበር ከቦታው የወጣው መረጃ አመላክቷል። በዚህ ውጥረት ውስጥ ነው እንግዲህ ጄኔራል መሐመድ አዲስ ሟቾችን ለመፈለግ ወደ ብር ሸለቆ ማሰልጠኛ ያመሩትም። እሳቸው አዲስ ሟቾችን ሲሰበስቡ ፋኖ ሞጣ ላይ ከባድ ጥቃት ሰንዝሮ የብልጽግና ሰራዊት ሩጫ የጀመረ ሲሆን በርካታ ጦር መሳሪያም ተሰብስቧል ተብሏል። የቴዎድሮስ ዕዝ ወታደራዊ አዛዥ ዝናቡ ልንገረው ውጊያው ተጠናክሮ እንደሚቀጥል ያስታወቀ ሲሆን ከተገኘው ከፍተኛ ድል አንጻር የተማረከውን ትክክለኛ መጠን ለጊዜው ማወቅ አልተቻለም ብለዋል። የብልጽግና ሰራዊት ሰሞኑን አጠቃለው ብሎ ጎጃም ላይ መጠነ ሰፊ ጥቃት ቢከፍትም በቅጽበት ከማጥቃት ወደ መከላከል ወርዷል። ይህም ቢሆን ግን ከፋኖ በትር ማምለጥ እንዳልቻለ ተነግሯል። ግንባር ላይ ጦርነቱ ሲባባስ ፋኖ ከተሞች ውስጥ በመግባት የብልጽግናን ሰራዊት ማተራመስ የቀጠለ ሲሆን ትናንት ሌሊት ደብረ ማርቆስ መሃል ከተማ ውስጥ የነበሩ 4 የፌዴራል ፖሊስ አባላት ጥቃት ተፈጽሞባቸው ህይወታቸው አልፏል። ሆነም በመላው ጎጃም በሁሉም ሊባል በሚችል ግንባሮች ትንቅንቁ የቀጠለ ሲሆን ጄኔራል መሐመድ ተሰማም ዛሬ ያስመረቃቸውን አዳዲስ ወታደሮች ሰሞኑን ወደ ፋኖ እንደሚልካቸው ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ከዓመታት በፊት በሰጡት አስተያየት ኢትዮጵያን በሚሊዮን የሚቆጠር ወጣት እያስታጠቀን ከያፓ የበለጠ ስትራቴጂ እንፈጥራለን እንጂ ስልጣኔን አለቅም ማለታቸው አይዘነጋም። ጸምዶ የሚባለውና በይፋ ስያሜ ያልተሰጠው የትብብር ኃይል ለአብይ አህመድ ከባድ የራስ ምታት ይዞበት እንደመጣም አፍሪካ ኢንተለጀንስ ጽፏል። ጠቅላይ ሚኒስትር አብይ አህመድ የመጣባቸው አደጋ ቀላል አይደለም ያለው ጣቢያው በቀጥታ ትኩረታቸውን በወታደራዊ ለውጥና በደህንነት ተቋሙ ላይ ማድረጋቸውን አረጋግጫለሁ ሲል ዘግቧል። በአሁኑ ሰዓት አብይ አህመድ ለክፉ ቀን አሉ የተባሉ እጅግ በጣም ታማኝ የተባሉ ሰዎችን በድብቅ ሳይቀር የደህንነት ተቋሙ ላይ መድበዋል። ወታደራዊ አዛዦችን በዚህ ስሌት መሰረት እንደ አዲስ መዋቀር መጀመራቸውን አፍሪካ ኢንተለጀንስ ያገኘው መረጃ አመላክቷል። አፍሪካ ኢንተለጀንስ አብይ አህመድ ጠላቶቻቸውን ፍራቻ አጣዳፊ ለውጥ ላይ ናቸው ካለ በኋላ የፊልድ ማርሻል ብርሃኑ ጁላ ድምጽ
ድምጽም እስካሁን ድረስ እንደጠፋ ነው ይባላል። ፊልድ ማርሻሉ መገኘት በሚገባቸው መድረኮች ላይ ያልታዩ ሲሆን አብይ አህመድ ከስልጣን አንስቷቸዋል ወይ የሚለው ጥያቄም እንዲሰነዘር በማስገደድ ላይ ናቸው። ሌሎች የመረጃ ምንጮች ደግሞ ፊልድ ማርሻል ብርሃኑ ጁላ በጀነራል ጌታቸው ጉዲና ተተክተዋል፣ አንድ ቀን አብይ ይፋ እስከሚያደርገው ድረስ ጠብቁ ባይ ናቸው። የሆነ ሆኖ አብይ አህመድ ከፍተኛ የአመራር ለውጥ ውስጥ መግባታቸው ሁሉንም የሚያስማማ ሀቅ ሆኖ መጥቷል ተብሏል። ለዚህ አጣዳፊ እርምጃ ዋና ምክንያት ደግሞ የአብይ አህመድ ጠላቶች መሰባሰባቸው ነው። እነዚህ የጠቅላይ ሚኒስትሩ ተቀናቃኞች እርስ በርስ ባይዋደዱም ወይም ባይተማመኑም አንድ የሚያሰባስባቸው ምክንያት ግን መገኘቱ አያጠያይቅም። ያሰባሰባቸውም አብይ አህመድ ነው ይባላል። ዴንት የተባለው የፖለቲካ ተመራማሪ አርት ኦፍ ዋር በተባለው መጽሐፉ ጠላቶች እንዲሰባሰቡ በፍጹም አትፍቀዱ፣ ከተሰባሰቡ በኋላ ግን መዘዙ ብዙ ነው ይላል። ሌላኛው ተመራማሪ ማኪያቬሊ በበኩሉ ጠላቶች ሲሰባሰቡ እርስ በርስ እንዲዋጉ አድርጓቸው ከዛም ስልጣን ይራዘማል ይላሉ። እዚህ ላይ ልብ ማለት የሚያስፈልገው ብልጽግና በየጊዜው ፋኖ ከዋት ወይም ከሸኔ ጋር አይዋጋም እኛ ላይ ብቻ ይዘምታል የሚለው ቅሬታ ነው። የብልጽግናዎች እርስ በርስ ተዋጉ ጥሪ ማኪያቬሊ የሰጠውን ምክር ካነበቡ በኋላ ይመጣ ሊሆን እንደሚችል መገመት አያስቸግርም የሚሉ የጂኦ ፖለቲካ ተንታኞችም አልጠፉም። አሁን ባለው ግምት መሰረት አብይ አህመድ ጠላቶቹ እንዳይሰባሰቡ ማድረግ አልቻለም ወይም እርስ በርስ እንዲዋጉ የማድረግ ጥረቱ የተሳካ አይመስልም። ስለሆነም ቀጣዩ ምን ይሆናል የሚለው የሚጠበቅና ብዙዎችን በጉጉት የሚናፍቁት ውጤት ይሆናል። ፖለቲካዊ ታዛቢዎች እንደሚሉት አብይ አህመድ ወታደራዊ ቴክኖሎጂዎችን አጠናክረም አላጠናክረም የሚመጣውን አደጋ ለማምለጥ ከባድ ይሆንበታል። ይህ ሲባል ደግሞ ጠላቶች ያለምንም ችግር ስልጣን ላይ ይወጣሉ ማለት እንዳልሆነም ያክላሉ። በመሃል ሊሆን የሚችለው አብይ አህመድ በግድም ቢሆን ወደ ጠረጴዛ እንዲመጣ አድርጎ የከፋ ችግር ሳይፈጠር በፊት የኢትዮጵያን ሕዝብ የመጨረሻ ውሳኔ መጠበቅ ይሆናል። በሌላ መረጃ ኦህዴዶች ትከሻችን ላይ ቆመው እስክታ እየጨፈሩብን ነው ሲሉ ፖለቲከኛው ተናገሩ። በንቁ የፖለቲካ ተሳትፏቸው የሚታወቁት ፖለቲከኛው አንዱዓለም አራጌ ከረጅም ጊዜ በኋላ ወደ አደባባይ ብቅ ብለው በወቅታዊ ጉዳዮች ላይ አስተያየታቸውን ሰጥተዋል። ከሪፖርተር ጋር ቆይታ ያደረጉት ፖለቲከኛው በለውጡ ስለነበራቸው ተስፋ፣ ከኢዜማ ራሳቸውን ስላገለሉበት ምክንያት እንዲሁም ስለ አሁናዊ የአገሪቱ የፖለቲካ ሁኔታ ሰፊ ሀሳቦችን አንስተዋል። ለውጡ የመጣ ሰሞን ብዙዎቻችን የነጋ መስሎን ነበር ያሉ ሲሆን በዚያን ሰሞን አገር ፍንጥዚያ ላይ ነበር። በዚያ ደረጃ ባይሆንም እኔም ተስፋ አደርግ ነበር። ነገር ግን አንድ ሁለት ወራቶችን ስመለከት ነገሮቹ ከሀዲድ እየወጡ እንደሆነ ይታይ ጀመር ይላሉ። እውነቱን ለመናገር ኦህዴዶች በዚህ ደረጃ ይወርዳሉ ብዬ አስቤ አላውቅም። ምክንያቱም ተበድለናል፣ ተጨቁነናል። ኦህዴድ ውስጥ እንደ በታች ስለሚታዩ ያንን አላውቅም። ምክንያቱም አንተ በደል ሲደርስብህ ቁስል ታውቀዋለህ፣ ያንን ቁስል ሌላው ላይ ማቁሰል ትፈልጋለህ ብዬ አላስብም በማለት ኦህዴድ ሲሉ በጠሩት ቡድን ላይ ብርቱ ትችት ሰንዝረዋል። በመጨረሻ የደቡብ አፍሪካ ጸረ ስደተኛ ቡድኖች ህጋዊ ሰነድ የሌላቸው የውጭ ዜጎች ከሀገሪቱ እንዲወጡ የሰጡት ቀነ ገደብ ትናንት ተጠናቋል። ትናንት በተለያዩ የሀገሪቱ ከተሞች ጸረ ስደተኛ ቡድኖች ህጋዊ ሰነድ የሌላቸው ውጭ ዜጎች እንዲወጡ የሚጠይቁ ሰልፎችን ያደረጉ ሲሆን መንግስትም ከፍተኛ የፖሊስ ኃይል አሰማርቶ ውሏል። በአንዳንድ አካባቢዎች በስደተኞች ንብረት ላይ ዝርፊያ እንደተፈጸመና ሰልፈኞች ከፖሊስ ጋር የተጋጩ የሀገሪቱ የዜና ምንጭ ዘግበዋል። ቡድኖቹ በቀነ ገደቡ ያልወጡ ውጭ ዜጎች እስር እንደሚጠብቃቸው ቢዝቱም መንግስት ግን ዛቻው የሐሰት መሆኑን ገልጿል። ፕሬዚዳንት ሲሪል ራማፎዛ ሰልፈኞች ተቃውሟቸውን ከማሰማት ውጭ ማስፈራሪያና ዛቻ መፈጸም ወይም ቀነ ገደብ ማስቀመጥ እንደማይችሉ ትናንት አሳስበው ነበር። በሺዎች የሚቆጠሩ ስደተኞች በአገሮቻቸው ኤምባሲ አቅራቢያ በጊዜውነት እንደተጠለሉ ተገልጿል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናችሁ መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።